አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ይደርሳችሁ ይላል የሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው ሰላም ጤና ይስጥልኝ እንደምንላችኋል ዜና እናሰማለን የኦሮሞ ነጻነት ግንባር ሰራዊት በምስራቅ ሸዋ ዞን በወያኔ ላይ በወሰደው እርምጃ ሰሞኑን የተገደሉትን የሚሊሻ መለስና የብሊሱማ ለሚን ደም መበቀሉን የኦሮሞ ነጻነት ግንባር አሳወቀ የወያኔ ተላላኪ በመሆን የኦሮሞ ተማሪዎችን ሲገድሉና ሲያስገድሉ የተቀሩትን ሲያሳስሩ በነበሩት ላይ በወሰደው እርምጃ ሶስቱን የወያኔ ቀጥረኛ ሲገል ሰኔ 19 2014 ዓ.ም በኦሮሞ ነጻነት ግንባር ልዩ ኃይል በተወሰደው እርምጃ 15 አባላት አቅፎ በአዳማ በቢሾፍቱ በወልንጭቲ ባሉ ትምህርት ቤት ውስጥ እየተንቀሳቀሱ የኦሮሞ ልጆችን ሲያስገድሉና ሲያሳስሩ የነበሩትን ቀጥረኞች በወልንጭቲ ከተማ ለሌላ ግዳጅ ስብሰባ ላይ እያሉ ከምሽቱ 2:25 ከመሐከላቸው ሶስቱን ገድሏል ከነዚህ ቀጥረኛ የወያኔ ተላላኪዎች ግንቦት 16 2014 ዓ.ም ሁለቱን የኦሮሞ ብሔርተኛ ሚሊሻ መለሱና ብሊሱማ ለሚ ተባሉትን የኦሮሞ ልጆች እየገደሉ የኦሮሞ ነጻነት ግንባር ሰራዊት እየተገደላቸው የወያኔ ቀጥረኛ መካከል የዚህ ነፍሰ ገዳይ ቡድን ጸሐፊ የነበሩት የትግራይ ተወላጅ መስገቡ የሚባሉ ሲሆኑ በተላላኪነታቸው ባገኙት የገንዘብ 3 የጭነት መኪናዎች ገዝተው ይጠቀሙ እንደነበረ ታውቋል ይህ 15 ቀጥረኛ ቡድን ያቀፈው በምስራቅ ሸዋ ዞን እንቅስቃሴ የሚመራው ክብረ ቃል በተባለው የቀጥረኛ የትግራይ ተወላጅ ሲሆን ቡድኑ አፋን ኦሮሞ በሚናገሩ የአማራ ተወላጆች የተካተተባቸው ሲሆኑ ግድያው የተፈጸመው በአቶ አቢቲ ቤት ውስጥ እንደሆነም ተገልጿል በስብሰባው ላይ አንዲት የነበረች የተላላኪ ቀጥረኛ እንክፉኛ ቆንደቆሰለች ታውቋል አቢቲ ክፍሌ በጥቃቱ ሰዓት እንዳመለጠም ሲገለጽ የኦሮሞ ነጻነት ግንባር ተከታትሎ አስፈላጊው እርምጃ እንደሚወስድ ገልጿል የምዕራብ እዝ የኦሮሞ ነጻነት ግንባር ጦር በጠላት ላይ የሚወስደውን እርምጃ አጠናክረው በመቀጠል በጠላት ላይ በወሰደው እርምጃ ብዛት ያላቸው የወያኔ ሰራዊት ገደለ በዚህ መሰረት የኦሮሞ ነጻነት ግንባር ሰራዊት ሰኔ 13 2014 ዓ.ም በምስራቅ ወለጋ ዞን ፋቲጋ ወረዳ በለቀምት ከተማ 24 ኪሎ ሜትር ርቀት ላይ በሚገኘው ስፍራ አድፍጦ በመጠበቅ የጠላት ወታደር ይሄድበት በነበረው ተሽከርካሪ የሰሌዳ ቁጥሩ ኦሮ 01379 መኪና በሰነዘረው የደፈጣ ጥቃት ዘውዱ ወልደትንሳይ የተባለው የወያኔ ጦር አዛዥ ያለበትን 4 የወያኔ ጦር አባላትን ገደለ ከፍተኛ ቁጥር ያላቸውን ማክሰሉን የኦሮሞ ነጻነት ግንባር አረጋግጧል የወያኔ ጦር ብሔርተኛ የኦሮሞ ተወላጅ የሆኑትን ቢቂላ ባንዳ ቡሻ ተከታትሎ በሆለታ ከተማ ውስጥ በመኪና ገሽቶ መግደሉ አስታውሶ የኦሮሞ ነጻነት ግንባር የንጹሃን ደም በከንቱ ፈሶ አይቀርም የኦሮሞ ነጻነት ግንባር የኦሮሞ ልጆችን የሚገሉትን ተከታትሎ ደማቸውን ይበቀላል ሲል ገልጿል የወያኔ አገዛዝ ለዘመናዊ ባርነት በንግድ ድርጅቱ አማካይነት ወደ አረብ ሀገር የሚጓዙት ኢትዮጵያዊ ሴቶች በሚደርስባቸው በደልና ግፍ መቋቋም ያልቻሉ እህቶቻችን ራሳቸውን ለመግደል እየተገደዱ መሆናቸው ተገለጸ ሳውዲ አረቢያ በወያኔ ቆንስላ ግቢ ውስጥ አንዲት ኢትዮጵያዊት ማክሰኞ ዕለት ራሷን አንቃ መግደሏ ታውቋል ወጣቷ በአሰሪዎቿ የሚደርስባትን በደል መቋቋም ባለመቻሏ ወደ ወያኔ ቆንስላ ብትሄድም ያላንዳች እገዛ ለወራት በግቢ ውስጥ ባለው ኮንቴነር እንድትቀመጥ ተገዳ ነበር ወደ ሀገሯ ለመመለስ የሀገሪቷ ቆንስላ ፈቃደኛ ባለመሆኑ እህታችን እቺ ዜጋ ራሷን አንቃ ገላለች ከመከላከያ ሚኒስቴር መስሪያ ቤት እየደረሰን ያለው መረጃ በወያኔ መከላከያ መስሪያ ቤት ውስጥ ከፍተኛ ውዝግብ መነሳቱ ተሰማ በዘር የተከፋፈለው የመከላከያ ሰራዊት አሁንም እንደ አዲስ ለጀነራል ሳሞራ ዩኑስ ሰራዊቱ ጥያቄ አቀርቧል በሰራዊት ውስጥ የገባው መከፋፈል አሁንም ሰራዊቱን እያበጣበጠ ይገኛል በወታደር ውስጥ 5-1 ሰርጎ ገብቶ የትግራይ ተወላጆች የሌላ ብሔር ተወላጆችን እንዲቆጣጠሩ እየተደረገ ያለበት ስልት የሌላ ብሔር ተወላጆችን አበሳጭቷል አሁን እየተሾመ ያለው የትግራይ ተወላጅ መሆኑ የሌላ ብሔር ተወላጆች አሻፈረኝ ብለዋል ጀነራል ሳሞራ ዩኑስ የጦር አመራሮችን በሆለታ ከተማ ስብሰባ እያካሄደ ይገኛል ዜናው በዚያ በቃ መልካም ቆይታ ከቀሪ ፕሮግራማችን ጋር በዚህ አጠር ባለው ሙዚቃ እንሽካከራለን Yalamiko ke kana aras midakela luda dabade badana obse na dabin yalamiko ke kana aras midakela luda
malbadi lamiko Halifalmi jallisu turako Halifalmi amus oromoko Halifalmi adunya ragako Halifalmi malbadi lamiko Halifalmi jallisu turako Halifalmi bana baris epise erge dure talasa lafaki arge malo 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 abana baris epise erge dure masa lafaki arge malo 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 iga politico Halifalmi injalisi fonko Halifalmi iga polesako Halifalmi injalisi fonko Halifalmi iga politico Halifalmi injalisi fonko Halifalmi iga polesako Halifalmi injalisi fonko Halifalmi gira naga Besafe Debisa kaweli Rasa satare Idole oromo Katufina Lufituf dema Oromo dagay Oromo kay Oromo dagay Karafes damagi Oromo dagay Virga kefalmi Tokuman waltay Kamaduratifu Garano kubani Yo para chalifle Ada muradari Nade afalmanu Tokuman sami Oromo kay Oromo dagay Kamaduratifu Garano kubani Yo para chalifle Ada muradari Nade afalmanu Tokuman sami Oromo kay Oromo dagay Oromo kay Hidateka wekia Kairaka hidateka wekia Inako japsuda miantia Kanafu akaste mukia Nagayanjira ataya pole wantia Kairaka hidateka wekia Kairaka hidateka wekia Inako japsuda miantia Kanafu akaste mukia Nagayanjira ataya pole wantia Dakkana keessa loo'e kufee gangalate Dakkana keessa loo'e kufee gangalate Innan biyya diyaa mormarra jaajate Biyyeen naa nyaatu yoon isaa rifate Wambiin naa nyaatu yoon isaa rifate Alaabaa Oromoo yabareetu Alaabaa Oromoo yabareetu Odaan sirra jiru የተከበራችሁ አድማጮቻችን እንደምሰንብታችኋል ዛሬ እንግዳ እጄ ቀርብ ያለው እቺ እንግዳ ተወዳጇ አስሊ ኦሮሞ ትባላለች ከእንግዳዬ ጋር ቆይታ እንድታረጉ እጋብዛለሁ ዛሬም እንደ ወትሮው ቁጥሩ በርከት ያለ የኦሮሞ ተወላጆች በእስር ቤት እየተንገላቱ በስደት መከራቸውን እያዩ ይገኛሉ በዚህና በተለያየ ጉዳይ ላይ ከአስሊ ኦሮሞ ጋር ቆይታ እናረጋለን መልካም ቆይታ ከዜማ በኋላ አስሊን ይመለሳለሁ Abaan sabakiya abulatu Kairaka hidateka wekia
ድምጻዊን አሻንቲን ስለ ዜማዋ ከልብ እናመሰግናለን። ተነስቻለሁ ታጥቄ እያለች አቀንቅናለች። አስሊ ኦሮሞ ቀደም ብላ ከኦሮሞ ነጻነት ግንባር ጋር በመሆን ታግላለች። አታግላለች። ዛሬ የሰይፈ ነበልባል ራዲዮ ዝግጅት ክፍል እንግዳ አድርገን ጋብዘናታል። እንግዳችን ነች አስሊ ኦሮሞ። በቅድሚያ ለቃለም ጥይቁ ፍቃደኛ ስለሆነሽ በሰይፈ ነበልባል ሬዲዮና እንዲሁም ባድማጭ ስም ከልብ አመሰግናለሁ አስሊ። እናንተም ብላይ ለሁኔታ ሀገራችን ላይ በኦሮሞ ህዝብ ላይ የተደረገውን ድርጊት አሰባችሁበት ስለጋበዛችሁኝ በጣም አመሰግናለሁ። መልካም አስሊ፣ እኛም እናመሰግናለን ከልብ በእውነቱ። አስሊ እንግዲህ እንደምታውቂው በአሁኑ ወቅት በኦሮሚያ ውስጥ እየተካሄደ ያለው ላንቺ የተደበቀ አይደለም፣ የአደባባይ ሚስጥር ነው። እንደው እንዴት ተመለከትሽው? ኦሮሚያ ወይም ያች ሀገር ወዴት እየሄደች ይሆን? የሰብአዊ መብት ረገጣው ተባብሷል። ልጆች በጠራራ ፀሐይ እየተገደሉ እየተሰደዱ ይገኛሉ። ምን ትያለሽ ይሆን? አንድ በኦሮሚያ ላይ ከጥንት ጀምሮ በኦሮሞ ህዝብ ላይ የሚደረገው ድርጊት እኩል እየቀያየረ ይምጣ እንጂ ምንም ልዩነት የለውም። የኦሮሞ ህዝብ መብቱን የአባቱን ነገር በስርነገዳ ከጎበና ዳጬ በሚልሊክ ከተወረሰ ቀን ጀምሮ እየተገደለ የኦሮሞ እናት የኦሮሞ አባት እያለቀሰ የኖረባት ሀገር ናት። ይሄ እንግዲህ ባርነት ስር ያለ ሰው ይገደላል፣ እንደ ውሻ ማይቆጠርም። ደግሞ መፍትሄው ነጻነት ብቻ መፈለግ ነው። ትግሉን አጣጥፎ የገደለንን በአገራችን ላይ በንብረታችን ላይ የገደለንን ገለን መብታችንን ማስከበር ብቻ ነው የሚወጣው። ደማችን ደም በደም ነው የሚመለሰው። አስሊ እንግዲህ እንዳልሽው በቂያችን ያዋረደንን ማዋረድ አለብን ነው ያልሻለሽው። እንግዲህ በርካታ ተማሪዎች እንደተገደሉ ታውቂያለሽ። በአምቦ፣ በወለጋ፣ በጅማ በተለያየ ኦሮሚያ ዙሪያ ውስጥ ወጣት ተማሪዎች ተገለዋል። እናት ዛሬም እያለቀሰች ነው። እንቧን የሚያብስ ግን ጠፍቷል። አንዳንድ ፖለቲከኞች የሚሉት ወጣቶቹ ተነስተው የመብት ጥያቄ ባነሱበት ሰዓት እንደው ከኋላ ሆኖ ደጀን ሆኖ ሊከላከልላቸው መኖር የነበረበት ነበር። የኦሮሞ ነጻነት ግንባር እየታለ ታጠቂያለው ካለ መግደል ነበረበት፣ መከላከል ነበረበት፣ ጥላ መሆን አለበት። የኦሮሞ ነጻነት ግንባር ውሸት ነው የሚሉም ሰዎች አሉ። ስትመለከቺው የኦሮሞ ነጻነት ግንባር ለምንድነው ከለላ ያልሆነው? የኦሮሞ ነጻነት ግንባር ከለላ ሆኗል። ልጆቹ እኮ ነጻነትን በአገራችን ላይ የአገራችን ገበሮች እንዳይነቀሉ የፍንፍኔ ክልል እንዳይነቀል ብለው ሲጠይቁ ጥይት የላቸውም። ልጆቹ እኮ እስክሪፕቶና ደፍተር ብቻ ይዘው ነው የወጡት። ግን ለነሱ ጆሮ የሆኑትን የነሱን አቃጣሪ ሄደው አሹክሹኮችን ልጆቹን የሚያሳድደው እያደነ የሚገለው የኦሮሞ ነጻነት ግንባር ሰራዊት ነው መሰለኝ፣ ሌላ ሰው አይደለም። ልጆቹ እኮ ነጻ ልጆች ናቸው እኮ ከ91 በኋላ የተወለዱ ልጆች ናቸው። ልጆቹ ደፍተርና እስክሪፕቶ ብቻ አይደለም። ግን አጉሪ እርምጃ መውሰድ ላይ ያለ የኦሮሞ ነጻነት በኦሮሚያ በ11 ክፍለ ሀገር ላይ ቢያንስ በተገኘበት ቦታ አድኖ ደፈጣ ይዘው መዋጋት የያዘው ልጆቹ አይደሉም፣ ነጻ ልጆች ናቸው። የኦሮሞ ነጻነት ግንባር ሰራዊት ነው። በዚህ የማያምኑ ሰዎች የራሳቸው ችግር አላቸው። ጥላት እስከ ነጻነታችን ቀን የኦሮሞ ነጻነት ግንባር ሰራዊት አለ ብሎ አያምኑም። ለምን? በ93 ነው በ94 መለስ ዜና ፓርላማ ላይ ተቀምጦ ኦነግ ጨርሰናል ብሎ አውጇል። ስለዚህ መኖራችንንም አያውቁም። ግን እኛ አለን። በኦሮሚያ ክልል በአጠቃላይ ኦሮሚያ ክልል የተባለው የሌለንበት ቦታ የለም። ድንበራችን ላይ ተቆጣጥረን ቁጭ ብለናል። ያልሽው እየታገልን ነው የምትይው። ግን እኮ አስሊ
እንግዲህ እንዳልሽው የኢህአዴግ ደህንነቶችን በተለያየ ቦታ ላይ እርምጃ እየወሰደ ነው ይብለሻል የኦሮሞ ነጻነት ግንባርም እየገለጸ እንደነበረ እናውቃለን ለኛም ሲላክ እኛም እናቀርባለን እንደው አጥጋቢ አይደለም እንደ ድርጅቱ 40 አመት የሞላው ነው የኦሮሞ ህዝብ 40 ሚሊዮን ህዝብ የሆነ ህዝብ ነው እንደው የበለጠ ውጤት ወይም እንደው የሚያኮራ ነገር አላየንም የሚሉ ድርጅቶችም አሉ ግለሰቦችም አሉ ምንድነው የምትይኝ እውነት አጥጋቢ ነው የኛ ድርጅት ጻን ነው 40 አመት ከባርነታችን ከቆዳ ስፋታችን ጋራ ሲመጣጠር ደግሞ ያለን ያጋጠሙን ችግሮች የኦሮሞ ነጻነት ግንባር ሲነሳ ከዜሮ ነው በማንም ደጋፊነት ከማንም ተበድሮ ከማንም ባንክ ሄዶ በራሱ ህዝብ ንብረት ልጆች የተመሰረተ ነው ይሄን እንደዛ ስል የኦሮሞ ነጻነት ግንባር 40 አመት ይላሉ 40 አመት እኮ የቆጠረበት በረሃ የገባበት ብቻ ሳይሆን አላማውን ያስቀመጠበት ነው የነጻነት ሲስተም አፈላለጉን ያስቀመጠበት ነው ከዜሮ ተነስተን ዛሬ ገና ዛሬ ዓለም ያወቀን እንደ ኦሮሞ ነጻነት ግንባር ጠንካራ ሽምቅ ተዋጊ እና ትዕግስት ያለው ድርጅት አላየውም ይሄን ስለ ህዝቡ ውስጥ እንዳለ ማን ነው ለሱ እውነተኛውን ሰው እውነቴን መፍትሄን የሚያስከብር ብሎ አጥንቶ አይምሮ ውስጥ ያለው የኦሮሞ ነጻነት ግንባር ነው ይሄ የሆነበት የራሱ ንብረት ስለሆነ ነው በፈረንጅ የተደራጀ አይደለም በጎረቤት ሀገር በሶማሊያ የተደራጀ አይደለም ኦሮሞ ውስጥ ነጻነታችን አፈላለጋችን ብሎ ሲስተም አስቀምጦ በረሃ የገቡበት ነው ይሄ የራሱ የኦሮሞ ህዝብ የኦሮሞ ህዝብ ንብረት ነው ማለት ነው ስለዚህ 40 አመት አንተ ካለ አንድ መሳሪያ በረሃ ገብተህ ገለ መሳሪያ ኦሮሞ ሰው መግደል አይችልም ያሉት እነ ጀነራል እነ ጃራ አባገዳ ኦሮሞ ሰው መግደል አያቅም ያሉትን ኦሮሞ ደግሞ ማርኮ ሰው መግደል ያስተማሩበት ጀምሮ ነው ይሄ እኮ ትልቅ እንትን ነው ትልቅ ለዚህ ደረጃ መቃታችን ትልቅ ድል ነው ይሄ ድል ግን አቅጣጫው ወዴት ነው የምለው ላይ አቅጣጫው ልጆችን ህፃናቶቹ ወልዷል ህፃናቶቹ መብታቸውን አሳልፈው ካለመስጠት ያለፉት መጽዋዕቶች ናቸው የነሱ ውልድ ናቸው እነዚህ ይሄም የማይቀዘቅዘው ጥይት አይደለም አገራቸውን ለነሱ ለቆ መሄድ ነው መብታቸውን ማስከበር አክብሩ ብሎ መልቀቅ ለቆ መሄድ ብቻ ነው ወያኔ ያለበት መልካም እነዚህ ልጆች የታደሰ ብሩ ልብ ነው ያወለን የባህሮ ቱምሳን ነው የጃራ አባገዳ ጀግናውን ነው ልባቸው ውስጥ ያለው ስለዚህ እኛም መሞት በንብረታችን በቀያችን ላይ መብታቸው ምን እንደሆነ የሚያውቁት ማይራይት ደግሞ ከጥንቱ እስከ መጨረሻው ከኦሮሞ ነው የተጀመረው እንግዲህ አስሊ ገልጸሽዋል እስኪ ስለ ቄሮ ባውን ሰዓት ቄሮች አገር ቤት ይንቀሳቀሳሉ እነሱም የሚያስተላልፉት መልእክት ምንድነው እኛ ድርሳችንን ስራችንን እየሰራን ነው እያሉ ነው ያሉት የኦሮሞ ህዝብ በተለይ በውጪ ያለው ዳስፖራው ምንድነው የሚጠበቅበት አገር ቤትም ያለው የኦሮሞ ህዝብ ይሄን ፕሮግራም የሚያደምጥ ህዝብ ምንድነው ማድረግ ያለበት ምንድነው የሚጠበቅበት የውጪ ሀገር ያለነው ሰዎች እንግዲህ የኦሮሞ እናት ምን ጊዜም እንዳለቀሰች ናለችው ግን ማልቀስ የለብንም ማልቀስ ያለብን ለሆዳሞች ነው ማልቀስ የራሱ ወንድሙን የወንድሙን ደም ለደበቀው ነው ማልቀስ ካሁን በኋላ የኦሮሞ ህዝብ ማልቀስ የለብንም ውጪ ያሉት ኦሮሞች እውነት ትክክለኛ ኦሮሞነቱ ከተሰማን
ብዙ ነገር መስራት እንችላለን ብዙ ነገር ማድረግ እንችላለን በዘጠኝ እኮ የወጣው ሰላማዊ ሰልፍ አንድ ኦሮሞ በአለም ላይ የተንቀሳቀሰው ብዙ ውጤት አሰምቷል ለምሳሌ ላንሳለ ሚኒያፖሊስ ፓርላማ ላይ ተነጋግሮበታል እስራኤል ፓርላማ ላይ ተነጋግሮበታል ዓለምን ህዝብ ነው ያነጋገረው ማይራይትን አነጋግሯል ጄኔቫን አነጋግሯል እውነቱን መውጣት እውነታችን እኛ እውነት ነው ያለን ውሸታሞችም ውሸትን እውነት አድርገው ነው የሚሄድ እውነታችንን ለዓለም ህዝብ ሳይሰለቸን ሰላምን ሰልፍ መውጣት አለብን ጮኸን ባህር ማሳለፍ አለብን በአንድ ድምፅ መሆን አለብን እኛ ትግሬ ልጆቻችን ገደለች ይቁም ሳይሆን ትግሬ ከሀገሩ ትግራይ ነውና የራሱ ልጅ ለራስ መውሰድ ነው ትግል ያደረገው ከሀገራችን ትግሬ ትውጣ ብለን ማወጅ አለብን ሰላምን ሰልፍ መሰልቸት የለብንም በተረፈ ነፃነትን የሚያወጣን እስክሪፕቱ አይደለም ወይንም ሰላምን ሰልፍ እኛ የምንወጣው ሬሳችን ይዘን አጥንቶቻችን በደርግ ጊዜ ከነ መሬቱ የተሸጡት አሉ ከነ መሬቱ አሁን ደርግ የጨረሰቻቸው ከነ መሬቱ ሸጡታል ወያኔ ያ ነው ሬሶቻችንም ጅምኖቻችን ሬሳ አጥንት መቀመጫ አስተዋል ስለዚህ ኦሮሞ ዛሬ ቁጭ ብለን ማልቀስ ሳይሆን መፍትሄው የኦሮሞ ነፃነት ግንባር ሰራዊት ጎን መቆም ሰራዊት አለ አሁን አለ ያለው ላይ አጠንክረን ታክሲ ለአሜሪካን መንግስት ለአውስትራሊያ መንግስት ለካናዳ መንግስት የምንከፍለውን ታክሲ በራሳችን በኦሮምነታችን ቆርጠን ሚሊዮን ሰራዊት ማፍራት እንችላለን ለምን የሚመልሰው ክላሽ ብቻ ነው ጥቂም ኦንላይን ተይቶ ጥቂም ሆሮ ይላል ህዝባችን በቃ ቅምን መወጣት አለበት የዘጠኝ ዓመት እኔን እንባዬ የደረቀው የዘጠኝ ዓመት ልጅ የተገደለ ሬሳው ሲያድር ጥላት ነው እንባዬ የደረቀ ጥላቶቼን ግን ቤት አርጌ ደግሞ ደሜን እንደምመለስ እኔ ራሴ አውቀዋል ድርጅቴ ያውቀዋል ይመልሰዋል እየመለሰው ስለዚህ ሰራዊቶቻችን ጋር መቆም የኦሮሞ እናት ዛሬ እያለቀሰች ነው የኦሮሞ የሌላ እናት ደግሞ ይብስድ እያስመረቀች ነው እኛ ግን መቃብር ላይ እያስመረቁ ነው ልጆቻቸው ይሄ መፍትሄው ምንድነው ትግል ማፋፋም ነው ሰራዊት ጥይት ማወጅ ነው ከዛ በስተቀር ወያኔ ሰው በሊታ አርፋ ተቀመጠ ኦሮሞ ጀግና ነው ኦሮሞ እኮ ከዚህ ቅድም ነግሬሃለሁ ካለ ምንም ካለ አንድ ነገር የገባ ነው እቺን ኖራት እኮ ምልልክና ምንድነው ጀምሮ አውራዊ ጣሊያን ሲገባ ጀምሮ ያዳናት እኮ የኦሮሞ ጀግኖች ናቸው ጀግና ይላቸው ሰዎች የኦሮሞ ሰንበሶች ናቸው ግን የሚጠሩበት እነሱ ናቸው ነፃነት የለው ሰው ጀግንነቱና ሞርነቱማ ይረጋገጥበት አገርባል ግን ይሄ ባርነት ወጥቶ ብርሃን ለኦሮሞ ህዝብ ይወጣል ለዚህ ህዝብ ደግሞ አንድ ቀን ጌታ ያመጣል አላህ ደግሞ አንድ ቀን ያመጣል ስለዚህ ወቦ ጎን መቆም አለበት መፍትሄው ወቦ ብቻ ነው አሁን ቁልፉ ቂማችን ነፃነታችን ቁልፉ በወቦ ብቻ ነው ይየተባባል እንግዲህ ሁለት ነገሮችን አነስተሻል ሰራዊትን ማደራጀት የኦሮሞ ህዝብ በተለይ ውጪ ያለው እንዳልሹ ከሆነ አውስትራሊያ ካናዳ የለቀሽው ነው መጠቅሰው ታክስ ለመንግስት እንደሚከፍሉት ለኦሮሞ ነፃነት ግንባር ቢከፍሉ ሺ ሰራዊት ማፍራት እንችላለን እንግዲህ የኦሮሞ ህዝብ የቤት ስራ ይሁን ሌላው አስሊ በተለይ ባሁን ወቅት የኦሮሞ ህዝብ የመብት ጥያቄ ያነስቶ እየታገለ ባለበት ወቅት በኦሮሚያ ክልል ውስጥ የሚገኙ የሌላ ብሔር ተወላጆች በተለይ የአማራ ተወላጆች በኦሮሞ ልጆች እንደተባረሩ እየተደረገ ይገኛል የኦሮሞ ፖለቲካ ኤሊቶች እንዲሁም የአማራ ፖለቲካ ኤሊቶች
ቆም ብለው እንደው ማየት ይገባቸው ይሆን እንደው የኦሮሞ ህዝብስ እንደው የኦሮሞ ፖለቲካ ድርጅቶችስ የአማራን እንደው የማጉዳት የማጥቃት ዘመቻ ያካሄደ ይሆን እንዴ ማንንም ሰው መቼም በዓለም ህግም ደረጃም በተወለደበት ባደገበት የመኖር መብት አለውና የኦሮሞ ህዝብ ከኦሮሞ ምድር ውስጥ የአማራ ተወላጆች ማባረር በህግ አንፃር እንደው አያስጠይቅም ወይ አግባብነቱስ አለው ወይ ትያለሽ ይሄኮ እና ግጭቱም የኦሮሞ ተማሪዎች ግጭትም ከትግልፍ ጋራ ነው እንጂ ከአማራ ጋር አይደለም ይሄ የታወቀ ነው ይሄ የጥላት ወሬ ነው ራሳቸው የሰሩት ጉዳይ ነው ብዙ ድራማ ተሰርቷል በበደለ ብዙ ድራማ ተሰርቷል ሁሉም ቦታ ብዙ ድራማ ተሰርቷል ልጆቹ ከትግልፍ ወያኔ ከትግሬ ብሔር ጋራ ከትግሬ ብሔርም ጋራ አይደለም ከትግልፍ ጉችሎች ጋራ ነው ጥሉ ምንም አይደለም ሰላም ሰልፍ ነው የጠየቁት እስቲ እነዚህ ሰዎች እንደራስ ስታስብ ልጆቹ የሚጠይቁት የኢትዮጵያ መንግስት ኦሮሚያ ክልል እንዳትሸጥ ገበሮቻቸው እንዳይፈነቀሉ በሮዞቻችን ለውጪ ዜጋ እንዳይሸጡ ነው የጠየቁት አይደል እንጂ እዛ ላይ ያሉትን ተነሱ አላሉ አሁን እኮ ለምሳሌ አንድ ልጅ እዚህ ከተወለደ የአሜሪካ ሲቲዝን ነው ከውጭ የመጣበት ሲቲዝንና እዚህ የተወለደው ልዩነት አለው የኦሮሞ ነጻነት ግንባር ዓላማው ይሄ ነው ማይመስልና በጣም የሚቃረሩትን በጣም የሚራራቁትን ነገር ነው ያዛመዱት ልጆቹ ችግራቸውን የጠየቁት ትክክል አይደላችሁ ቆሞ ይሄን ነገር ቶፕ ያሉትን የወያኔን መንግስት ነው የአማራን ፒዲዮን አልጠየቁም የኦሮሞን ፒዲዮ አልጠየቁም ስቶፕ ያሉትን ቤተ መንግስትን ነው መፍትሄ የላቸውም የአማራ ፒዲዮች የኦሮሞ ፒዲዮችም ከባዱ ለብዙ ነገር ማየት እንችላለን ከሽግግም ማየት እንችላለን ይሄ ነገር የማይመሳሰለውን ነገር ነው አማራና ኦሮሞን ለማጋጨት የተደረገው ሲስተም ነው ብዙ ሲስተም እናውቃለን ይሄ በወያኔ የተደረገው የተጠነሰሰው ነው ድፍድፉ ተደፍድፏል ጠላው ደግሞ የት እንደሚጠጣ ማየት እንችላለን በኋላ ይሄ የድርጅቴም ዓላማ አይደለም የድርጅቴም አቋም አይደለም የኦሮሞ ህዝብም ደግሞ አቋም አይደለም የኦሮሞ ህዝብ ደግ ህዝብ ነው ጥሩ ህዝብ ነው አንድ ላይ ያደግነው አንድ ላይ ተወለድነው ይሄን ያረጋሉ ብዬ አላስብም ዓላማቸውም አይደለም ልጆቹ የጠየቁት ህዝቡን የተቀመጠው ህዝብ አይደለም ወያኔ ቆም ያሉት እንጂ ይሄ የማይመሳሰል ነገር ነው ያሉባልታ ወሬ ነው ግን ሌሎች ይሄን ነገር ትክክል ሲሰራ ማናፈሱት ካሉ ለከሌላ ነገር ከማናፈስ ያንን ነገር ያለ ወያኔ ብዙ ድራማ ሰርቷል ያንን ነገር ቆም ብለው ቢያስቡበት ቆንጆ ነው ብዬ ነው ማየው የልጆቹ ዓላማ አይደለም በእኛም በኦሮሞ ነጻነት ግንባር ዓላማ ተነሱ ተነቀሉ የሚል ዓላማ የለም መልካም አስሊ ጥያቄዎችን እያጠናቀቅኩ ነው ግን ከመላየታችን በፊት 1-3-4 ጥያቄዎች ይኖሩኛል እንግዲህ በአገር ቤት ቄሮ ከፍተኛ እንቅስቃሴ እያደረጉ ይገኛሉ እንደው አንዳንድ የፖለቲካ ድርጅቶች እነኚህ ተማሪዎች የተነሱት እንደው ዝም ብለው ያለቁ ነው እኛ አገር ቤት ብንገባ ኖሮ አደራጅተን ትግሉን ወደፊት አድርገን ነጻነት እናመጣለን ይላሉ እንደው ይሄን እንዴት ትገመገሚያለሽ መቼም ሰው ሳያብድ ዝም ብሎ ተነስቶ አይጮህምና የኦሮሞ ህዝብ እንዴት ይሄንን እስኪ መልሽልኝ እንዴት ታይዋለሽ እንዴት ትገመግሚያለሽ መልካም የቄሮች በአገር ቤት እንቅስቃሴ እያደረጉ ይገኛሉ አንዳንድ የፖለቲካ አመራሮች ድርጅቶች ቄሮ ወይም ወጣቶች ትምህርት ቤት ያመጹ ነጻነት ጥያቄ እየጠየቁ ያሉት የተቀናጀ ወይም እንደው የሚረዳቸው ቢኖር ኖሮ እኛ አገር ቤት ብንገባ ኖሮ የተቀናጀ አድርገን ወያኔን ገርስሰን የኦሮሞ ህዝብ ነጻነት እናመጣለን የሚሉ ድርጅቶች አሉ እንደው ይሄን እንዴት ትመለከቺዋለሽ አንደኛ ቄሮ ማለት ማይታሰስ የማይቀር ነገር ነው ማን ቄሮ እንደሆነ አይታወቅም ቄሮ
የት ነው ማለት አጣቀም ግን ኢደቶስ ቀይሮ የተደራጀ ነው ቀይሮ የራሱ አመራር ያለው ሰው ነው ቀይሮ በጥንቃቄ ከምንም በላይ አስበውበት ልጆቹ የተነሱት ናቸው ቀይሮ አሁን ለምሳሌ በጣም ማደንቃቸው ነገር መሳው የወደቁት ልጆች ህፃናቶች አንድ ስማቸው አላመለጠም 11 ክፍል ሀገር የታሰሩት አንድ አላመለጠም ግን ስታይ ቀይሮ የት ነው ብለህ ብታየው ማይገኝ ነው ይሄ እንኳን ደሃ በህልሙ ቅቤ ካልጠጣ ምን ይሆናል ተባለ ያ ነው ያ ደካማ ጭንቅላት ያለው ነው ቀይሮ አባት አለው ቀይሮ ኢደቱም ምኑም ማይገኝ የት እንዳለ ከየት እንዳለ ማይገኝ ነው ይሄ ደግሞ ከእጆቻቸው ጋር አንድ መንግስት አደረገ ለዚህ ህዝብን ነው የሚያስተዳድረው አይደል ትክክል ነው ህዝብን ከተዋጋ ማን ነው የሚያስተዳድረው የቀይሮ ጉዳይ በዛ ሆኖ ነው የተቀመጠው ለወያኔ በቆሮሮ አጥንት የተቀረቀረ ሆኖ ነው የተቀመጠው ቀይሮ ሁሉም ነገር የተደራጁት ያለቁት ነው ምንም አሚያቀን እኛ ካጠናከሩ ነው እንጂ እኛ ነጠናከሩ በዘጠኝ ብዙ ምሳሌ ሆነውልን በዘጠኝ ብዙ ነገር አይተነው እኛን ነው የሚያጠናክሩት እንጂ ቀይሮች የተጠናከሩ ናቸው አባት አላቸው ትእዛዝ ከየት እንደሚመጣላቸው እነሱ ናቸው የሚያውቁት ማወቅ አንችልም እኛ እና ይሄ እርግጥ የኦሮሞ ህዝብ ኦሮሞነቱ ተሰምቶት ለሱ ጎኑ ከቆመ ሆነ እንጂ መጥፎ አይሆንም አንኛውም የኦሮሞ ህዝብ ግን ቀይሮ ዛሬ የት እንዳለ እንጃ በጣም ማደንቃቸው ልጆች ናቸው በጣም ደግሞ ምናደንቃቸው ልጆች በሳት ተለብልበዋል ትግል ጀግና ይወርቃል ትግል ይቀጥላል ደማቸው ደመከር ሆኖ አይቀርም ኦሮሚያ ትካሳለች የኦሮሞና መልካም አስሊ እንግዲህ ወደ ሌላ ጥያቄ ልሻገር የኦፒዶ ባለስልጣናቶች አባሎች እየተሰደዱ ይገኛሉ በተለይ በአሁኑ ወቅት የኦፒዶ ባለስልጣናቶች ድርጅቱ ለሁለት ተሰንጥቋል የከድር ሙክታርና የነ አባዱላ ድርጅት በመባል የተከፈለ ለሁለት አለ የነ ከድር ባውን ሰዓት ከህዋት ጋር ሆኖ እየሰራ ይገኛል ይሄኛውም ግን መሃል ላይ እየዋለለ ይገኛል አብሯቸው ያሉ ሰዎች ወይም ባለስልጣናቶች እየተሰደዱ እንዳለ መረጃ ይደርሰናል እንደው ኦፒዶ እንዴት ትገመግሚዋለሽ ከአቶ መለስ ዜናዊ ሞት በኋላ የኦፒዶ ባለስልጣናቶች ጥርስ አውጥተዋል የሚባል ነገር አለ እውነት ከሆነ ለኦሮሞ ህዝብ የሚጠቅሙት ወይም የሚፈይዱት ነገር አለ ብለሽ ታስቢያለሽ እነሱም የኦሮሞ ልጆች ስለሆኑ ማለት ነው ቪዲዮ ምን መሰለ ተላላኪነት ነው የተደራጀው እንጂ ለራሱ መብት አይደለም ሰው መጀመሪያ እኔ መብት መኖር አለበት እኔ ለብሔሬ ለኦሮሞ ህዝብ ስቆ እኔ ኦሮሞ ነኝ እኔ ነፃ መውጣት አለብኝ ከባርነት በቀጣይ መተዳደር አለብኝ ራሴ ነፃ ወጥቼ ነው ከዛ በኋላ ለህዝቤ ያለው መብት ህዝቤ ማስተማር ያለብኝ ቪዲዮ በአሁን ሰዓት መለስ ከሞተ አጥንት አውጥተዋል ምን ጊዜ አጥንት እንዳወጡ ናቸው ለመሰለ እነሱ በራሳቸው ቤት ማዘዝ አቅቷቸው መለስ ዜና ከአድዋ መጥቶ ቤታቸው ውስጥ ያልታል ይሄ ኑሮ አይደለም ይሄ እነሱ ለመላላክ ነው እንጂ የተደራጁት ለኦሮሞ ህዝብ ነፃነት ተውና ለራሳቸው ነፃነት አይደለም ባባአት የሚደራጅ ሰው ምን ጊዜም አወዳደቁ ይሄው
ደግሞ ይሄ ሰውዬ ብዙን አላቅም የሱ ወደ ጅማ አካባቢ ያለ አነስተኛ ብሔር ሰፈር ነው አሉ ይሄ ሰውዬ አምጥተው ሲሾሙበት እግዶ ዝም ማለት አልነበረበትም በአድን አምጥተው ሲሾሙበት የዋላውን ጀርባውን ሳያስጠኑ አምጥተው በሾሙበት ወቅት ነው እነሱ ለዚህ አወዳደቅ ለብዙ ለመጨረሻ አወዳደቅ የደረሰው ስለዚህ በሰው ለምንማን ጃረን በሰው የተደራጀ በሌላ ባህ በየው የተደራጀ ድርጅት ሁሉ አወዳደቁ ይሄው ነው የኦሮሞ ነጻነት በርግን የሚታገለው ለነሱ ነጻ ለማውጣት ለነዚህ ሰዎች ነጻ ማውጣት ነው ማስተማር ነው ያለበት ብዙ አንስተናል እኮ ብዙ ማንሳት እንችላለን ደግሞ ጎበና ዳቄ እኮ በፈርድ ነው እኮ የሞተው ለባዕድ መላል አሳልፈው የሰጠን የጀመራ ጎበና በፈርድ ነው ሞተው እሺ አላሉትም እኮ ታንኪው አላሉትም እኮ ገደሉት እንጂ እና ቪዲዮም ከዛ ልጅነት የለው እየሞቱም እየተገደሉም ነው ወጣቸው ሲደርስ የተባረሩ ነው ከጁሪዲሳቸው ከጁሪዲሳቸው መማር ይችላል የባዶራን ተደጠቀ ምናምን የሚሉት ድራማ ይመስለኛል ራሱ የሚያስወራ ነገር ይመስለኛል ለምን እውነት እዛ ውስጥ ቁጭ ብሎ የኦሮሞ ልጆችን ደምሳይ ብዙ ነገር ማድረግ ይችላል ባታደበሬ እኮ ሰራዊት ነው እነዚህ ሰዎች ግን ከታሪክ ስር ይወጣሉ ብለህ ታስባለህ የኦሮሞ ደም ሳይወቅሳቸው እንኳን በለስልጣን መሻወቅ በስልጣን መጋፋፋት ይቅርና ባጥንታቸው በኑሯቸው ላይ እሳት አላህ ያነጥም ብዙ ጀነራሎችን መጥራት ይችላሉ ቆንጆ እርምጃ የወሰዱት የቪዲዮ እውነት ለኑሮ ብለው የገቡበት ቆንጆ እርምጃ የወሰዱት ኩሩ ኦሮሞ ልጆች አሉ ለመሰጠናቸው ወዳለው ግን አባዱላን እነባጫ ደበሌ እውነት የደም አይፋረዳቸው የወንድሞቻቸው ደም የስጋቻቸው ደም ሲፈስ እነሱ ቆም ብለው እንኳን ያላሰቡት ያላዩት ደግሞ የኦሮሚያ ግርዛት ምክክሉ የሚባለው የሞተ ሰው እኮ የለም ናል እነዚህ ሰዎች ለዘራቸው እንዲህ ያልሆኑት ለኛ እስከን ከወደቀ ምን ይሆናሉ ብለው ነው እንባቸው የሚያስለቅሰው የኦሮሞ እንባ ነው እኔ ለዘሬ ቆራቆም ለዘሬ ለብሔሬ ስቆም ነው ሌላን ሰው እኔንም ቢሆን እኮ እንዲሁ ነው ለምታረገኝ ለዘሯ ካዘነች ለሰው ልጅ ዝናት አላት ብለው ነው እኮ የሚያለት ስለዚህ ብዙ ነገር በአት ብዙን በርፋ ጠመንጃ ይዞ እንካ ግደል ገደለህ ለምን ገደልከ ለምን መሳሪያ ሰጠከታል አንተ ስለገደልከው ሰጠ ማለት ይችሉ ነበር የኦሮሞ ባል ተዋቸው መጨረሻ ግን ተላላኪ ሆነው እስክሪፕቶ መቀባይ ሆነው አንገቱን ይዘው መጥተው አሳራጅ ሆነው ይሄ ነው ራስን አንገታችንን ትለን መሄድ አለብን የኦሮሞ በንብረታችን ላይ ንብረት ኢትዮጵያ የተባለችበት በኦሮሚያ ምድር ላይ የሚፈራ ንብረት ነው እነሱ ዛሬ ልጆቻቸውንና ቢራቸውንና ልጆቻቸው አሜሪካንና ጀርመን ዩኬ የሚማሩት በኦሮሚያ በሻኪሶና በወርቅ ነው እነዛ ልጆች ናቸው ዛሬ ያለቁት የነሱ ልጆች በአለም ዩኒቨርሲቲ ላይ ይማራሉ የኛ ልጆች ድጋፍ ይገባሉ በብዛት ይሄን ነገር ያስደረጉት ኢፒዶች ናቸው ከታሪክ ስራ አይወጡ ራሳቸውን ችለው የኦሮሞ ነጻነትን ግንባር ስራ ይቀላቀሉ መሳሪያ ደግሞ ፍቱ መባል ነገር ሰብተና መሳሪያ ኦሮሞ ህዝብ እውነት የኦሮሞ ልጅ ከሆነ ጫካ ይዞ ገብቶ ሽፍታ ይሁን መሳሪያ መፍታት የለበትም መሳሪያ ለምንድን ነው ወንጀል ምን ወንጀል ሰጥተው ነው መሳሪያ የሚፈታው ከቢሮች መሳሪያ እያስወደቁ ነው እያስፈቱ ነው ኦሮሞ ካለ መሳሪያ ሊቆም ነው ካለ መሳሪያ መቆም ማለት ምን ማለት ነው ልጆች የምታሳድግ እናት ማለት ነው
ስለዚህ የኦሎምፒዱ መመክረው ከታሪክ ስር እንደ አብዱልአዚዝ በደም ደማች በልጆቻችን ደም እጃችሁን አትታጠቡ ታሪክ ስሩ መሳሪያ ፍቱ ስትባሉ አትፍቱ ምሳሌ ወሰዱ ከወርቂቱ ወሎ እስቲ ምሳሌ ወሰዱ ጀግና መሳሪያ ፈታ ያስገደለች ቴድሮስ ራሱን በራሱ ገደለ የተባለው መሳሪያ ብዙ ነገር ለኦሮሞ ህዝብ ነጻነት ለኦሮሞ ህዝብ መብት መሳሪያ ነው መብቱና መሳሪያ ተጥቶላቸዋለሁ መልካም አስሊ በተረፈ ግን ኢፒዲዮ የሚባሉትን በተለይ አብዱልአዚዝና የሆነ ስቴትዮ ማናት ራቢያ የምትባለው አስቀልጂ መልእክት የምሰጠው አስቀልጂ ደም እያየሽ አላየሁ አትበይ ይፋረድሻል አንድ ቀን ቆሞ ይፋረድሻል ዶሮ ነው ያልሽው የኦሮሞ ህዝብ ይሆት ለዛሬ ዶሮ ከሆነ ግን ለአንድ ቀን ደግሞ ይሆትና ተመስረታ ይሄ ዛሬ ቀዩ ደም ለምለም ሆኖ የሚወጣበት ቀን ቅርብ ቀን ነው ስለዚህ መታረም አለባቸው ቢዶ በአደ ሳለፈው የኦሮሞ ህዝብ የሚሰጡትን መታረም አለባቸው ከታሪክ ስር ደግሞ አይወጡ መልካም እንግዲህ ኦፒዲዎች ከወርቂቱ ተማሩ እስኪ ሰው ሆኖ ነው ያልሽው የነ አቶ ጁነዲ ሳዶ የነ አቶ ሐሰን አሊ ዮናታን ኢፒሳ ባሁን ወቅት የታሉ ይገኛሉ በዚህ ላይ ሰፋ ያለ ፕሮግራም ልንሰራ ተዘጋጅተናል እንሰራለን ይዘን እንቀርባለን ውድ አድማጮች አስሊ በመጨረሻ ልታስተላልፊ የምትፈልጊው መልእክት ካለ እድሉን ልስጥሽ እሺ መጨረሻ ማስተላለፍ የምፈልገው ስታውን እየታገልኩ ነበር በአማርኛ በኦሮምኛ መልእክት ማስተላለፍ እፈልጋለሁ ፈቀድ አድርግልኝ ይቻላል ቀጥይ ይፈመና ጎዳ ቄሮ ብያ ጀባችሁ ቀምና እስብረ ጅራ ሙሉን ቆምኖ ማምቦ ልማንኪያ እስሚን ጃለዳ ቀብሳዋን ቆፋ ቀብሶን ትፉፋ ዳደኖቴኛ አንዶ ብያ ብለሶማቲ ገንቱ ፊ አያላለቱን ተበርሲቴዮ ሲንተኝቴ ውሻተ ቆጉማ ከሰደቸደቻዳን ቀብሶዳን ደቸደቻ በውፍታ አንስንጃ ሀሊ ቀብሶ አማንተ ለኸይተ ጆርቱ ብልሱማቴኛ ፎሌን ፉሩሽሩፍካን ዱፋጀቤ ዩኒት ጀባነ መለክ ገብሩማን በሁ እንደንዴሱ መኒ ኦሮሞ ሁንቲኖ ወራነ ኸይኞ ቢራ ራያ ብልሱማ ኦሮሞ ቢራ ዳበቹ ቀመልማን ኦሮሞ ኢልማን አደ ኦሮሞ ሀዳበቱን ኢልማን አደ ኦሮሞ ሀቦዩ ኢሱ ዮኑ ትጀባለ ወራነ ወቦ ጃረቆ ከነጎዱዳ ሙረኖኑ ኤስራ ኮታኖኑ ኤስራ ደረን ጭሜ ይረደለቁቆ ደረን ወቦ ቢራ ሀዳበቱን ስንንጃ ቄሮ ጀባዳ حالبون سادة لغاجر تاني حالغاري دا لغاجر تاني ربي سبرا عدابتو حادوتي أبوتي تينيا تبويا جرن ويام بلي سمع دفي مبوينا نادي تبيسا جبادا كياتو ابن مانا دا تينيا أباخينيا حقو داف حقب سوينون جاء حاجبانو نجفنو مطرمو አስሊ ኦሮሞ ከኛ ጋራ ስላደረግሽው ቆይታ በሰይፈ ነበልባል ሬዲዮን ስኪት ክፍልና እንዲሁም ባድማቹ ስም ከልብ አመሰግናለሁ እግዚአብሔር ይስጥልን ሰነሰነባበት በእልፍነሽ ቀኖ ዜማ ይሆናል ደናውኛ አስሊ እሺ ደና Valente,
ሰላም ጤና ይስጥልኝ የተወደዳችሁ አድማጮቻችን እንደምን ሰንብታችኋል? ፕሮፌሰር መረራ ጉዲና ከኛ ጋር ቆይታ ያደርጋሉ። በርካታ የኦሮሞ ተወላጆች ቶኪቻ ኬኛ ይሏቸዋል። ዶክተር ፕሮፌሰር መረራ ጉዲና በአሜሪካን እየተዘዋወሩ ስብሰባ ከወገኖቻቸው ጋር እያደረጉ ይገኛሉ። ስብሰባውን እንዴት አገኙ? በኦሮሚያ ክልል ውስጥ እየተካሄደ ያለው እንቅስቃሴን እንዴት ይገመግሙታል? እስኪ አብረን ቆይታ እናደርጋለን ከፕሮፌሰር መረራ ጋር። መልካም ቆይታ። ፕሮፌሰር መረራ ጉዲና ለቃለ መጠይቁ ፈቃደኛ ስለሆኑ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ ፕሮፌሰር። እኔም ለተሰጠኝ እድል አመሰግናለሁ። መልካም እንግዲህ ፕሮፌሰር ካለን ከሰዓት አንፃር ፈጠን እያልኩ ጥያቄ ጠይቆታለሁኝ። ፕሮፌሰር እንግዲህ በአሁን ሰዓት በኢትዮጵያ ውስጥ ያለውን የፖለቲካ ሂደት እስኪ እንዴት ይገመግሙታል? አጠቃላይ አገሪቷ አስቸጋሪ ሁኔታ ውስጥ ገብታለች። አጠቃላይ ቀውስ ለማለት ይቻላል። ኢኮኖሚን በሚመለከት፣ ፖለቲካን በሚመለከት፣ ዲሞክራሲያዊ ስርዓትን ለማስፈን የሚደረገው ጥረትን በሚመለከት በአጠቃላይ ለማለት ይቻላል ቀውስ ውስጥ ነው ያለችው። ከዚህ ቀውስ እንግዲህ እንዴት እንደምትወጣ ገዢው ፓርቲን የሚያውቅ አይመስልም። ዞሮ እንግዲህ ሀገሪቷን ህዝቦቿ አስቸጋሪ ሁኔታ ውስጥ ያሉ ይመስሉኛል። እንግዲህ እንዳሉት ሀገሪቷ ቀውስ ውስጥ እንዳለች ነው እየገለጹ ያሉት። ፕሮፌሰር እንግዲህ እርስዎ የፖለቲካ ምሁር ኖትና ተቋሚዎች ደግሞ ይሄንን ችግር እንቀርፋለን፣ ለወገኖቻችን ለህዝባችን እንታገላለን ብላችሁ እየታገላችሁ ትገኛላችሁ። ብዙ ጊዜ የምትተቹት ተቋሚዎች ራሳችሁ አንድነት የላችሁም ትባላላችሁ። እንደውም ነፃ ሳይወጡ ነፃ አውጪዎች ናቸው የሚሏችሁ በርከት ይላሉና ምን ይላሉ በዚህ ላይ? አንድነት አላችሁ ተቋሚዎች? ምንም በግልጽ ቋንቋ እንደሌለ ይታወቃል። በአንዳንድ ጊዜ እንዳሁን ከሚጠበቀው በላይ የመከፋፈል ሁኔታ አለ። በተለይ የኦሮሞ ድርጅቶችና በኢትዮጵያ ስም የሚንቀሳቀሱ ድርጅቶች ከመቼውም ጊዜ የበለጠ የተራራቁ ይመስላሉ አንዳንድ መንገዶች። ስለዚህ ተቃዋሚዎችም ጊዜው የሚጠይቀውን ህብረት፣ አንድነት ፈጥሮ መንግስትን ከስልጣን ለማውረድ የሚችል ጠንካራ ህብረት ፈጥሮ እየተንቀሳቀሱ እንዳልሆነ ይታወቃል። ይህንን መደበቅ አስፈላጊ አይመስለኝም። አሁን በተለይ በደረሰበት ደረጃ እንግዲህ እኛም ችግር ውስጥ ነው ያለነው ማለት ነው። እንግዲህ እያሉት ያሉት እንግዲህ ችግሩም እናንተ ጋርም ችግር አለ፣ ኢህአዴግም ችግር አለ። ኢህአዴግ በአሁን ሰዓት ወይም ዶ ቲፒኤልኤፍ አለ ባይባልም እንደው ገፍቶት የሚጥለው ጠንካራ ድርጅት እንደሌለ ነው እየተነገረ ያለው። ተቃዋሚዎች ደግሞ ስምምነት የላችሁም። የኦሮሞ ድርጅቶችና በተለይ በኢትዮጵያ አንድነት የሚንቀሳቀሱ ድርጅቶች መካከል ምንድነው የጎላ ችግራችሁ? የጋራ ጠላት አለን የምትሉ ከሆነ እንደው ተባብራችሁ መስራት ያልቻላችሁበት ችግር ምንድነው ፕሮፌሰር? ችግሩ እንግዲህ ምንድነው ከሁለት ጫፎች አሉ። በአንድ ጫፍ በኩል የኢትዮጵያዊነት ሰርቲፊኬት መስጠት ያለብኝ እኔ ነኝ። ኢትዮጵያ ስትፈጠር የፈጠርነው እኛ ነን የሚሉ ወገኖች ከሚፈለገው በላይ ፖለቲካውን ወደ አንድ አቅጣጫ አስበዋል። ለብቻ ኦሮሞ
ለብቻ መውጣቱ ይሻላል የሚሉት የኦሮሞ ንቅናቄዎችም ወደ መሀል ማምጣት አልቻሉም እስካሁን ድረስ። ስለዚህ ቀላል ባልሆነ መንገድ መሳሳብ አለ። ሁለቱ ነው እንደሚታወቁ እንግዲህ በጋራ ታሪካችን ላይ መስማማት አልተቻለም። አሁን ባለው መሰረታዊ ችግሮች ናቸው በምንላቸው መስማማት አልተቻለም። ለወደፊቱም ደግሞ ወዴት እንሂድ ሀገሪቷ በምን መንገድ እንታደግ አብረን እንኑር በሙሉ መሰረታዊ ጉዳዮች የመጪው ጊዜን በሚመለከት ስምምነት የለንም። ስለዚህ ችግሮች በየቤታቸው አሉ ማለት ነው። መልካም እንግዲህ ፕሮፌሰር እንደሚታወቀው ወርሶ አሜሪካን ነው ያሉት በተለያየ ስቴት ከወገኖት ጋራ የስብሰባ እያደረጉ ይገኛሉ። ይሄ ስብሰባው አላማው እንደው ምንድነው? ለምንስ አስፈለገ ስብሰባው? ሁለት መሰረታዊ አላማዎች አሉት። አንደኛው በተለይም ሁላችሁም እንደምታውቁት በኦሮሞ ተማሪዎች ላይ የተፈጸመው ግፍ የፈሰሰው የኦሮሞ ተማሪዎች ደም ዝም በየጊዜው አሁን ለመጀመሪያ ጊዜ አይደለም፣ በየጊዜው የወጣቶቻችን ደም እየፈሰሰ ገብተን የምንቀመጥባቸው ሁኔታዎች ነበሩ። ስለዚህ ይህንን ትግል መልካም ይዞ አቅጣጫ ይዞ አንድ እርምጃ ወደፊት እንዴት ማስቀጠል ይቻላል፣ እንዴት ወደፊት መግፋት ይቻላል፣ እንዴት ወደፊት መሄድ ይቻላል፣ የፈሰሰው ደግሞ ከንቱ እንዳይቀር ለማድረግ ምን ማድረግ አለብን በሚሉት ጥያቄዎች ላይ ከኦሮሞ ማህበረሰብ ጋር ለመነጋገር ነው። ሁለተኛ ደግሞ እንደሚታወቁት መጪው ጊዜ የሚመጣ ዓመት ምርጫ ስለሆነ ለድርጅታችን ተገቢውን ድጋፍ ለማሰባሰብ እየታቀደ ነው። ሁለቱ መሰረታዊ ነገሮች ናቸው ማለት ነው። ትግላችን እንዴት መቀጠል አለበት፣ በምን መንገድ መቀጠል አለበት አንዱ ነው። ሌላው ደግሞ በሚመጣው ምርጫ ካለ ቅርጫ እንኳን የሚመስል ነገር ካለ ትግሉን እንዴት እንዲቀጥል፣ ምርጫውን እንዴት እንግባ፣ የኦሮሞ ውጭ ያለው የኦሮሞ ማህበረሰብ ምን ማድረግ አለበት የሚሉ ጥያቄዎች ላይ ለመነጋገር ነው ሲንቀሳቀስ የነበረው። አሁንም ለሚቀጥሉት 2 ወራት ይህንን እንቅስቃሴ ቀጥላለሁ። መልካም ፕሮፌሰር፣ እንግዲህ የሚቀጥሉ 2 ወራቶች የት አካባቢ ነው ስቴት ነው ስብሰባ የሚያደርጉት? እስኪ ለአድማጭ ይግለጹልን። እስካሁን ድረስ ያደረግነው ሲያትል፣ ሚኒሶታ ሁለቱም ቦታዎች እጅግ በጣም የሚያመረታ ስብሰባዎች የሁለቱም ቦታ አካሄደናል። ድጋፌም ማሰባስበናል። በማቴሪያልም ብዙ ኮምፒውተሮችና ቪዲዮ ካሜራዎች አግኝተናል። ገንዘብም አግኝተናል። ከዛ የዛሬ ጁላይ 5 ዋሽንግተን ዲሲ ስብሰባ ጠርተናል። ከዛ ቀጥሎ ወደ ጁላይ 19 ሁስተን ከተማ እናንተ አካባቢ ስብሰባ አስበናል። እዛም ጠብቁኝ እመጣለሁ። ትኬት ተቆርጧል ለውስጥ ለጁላይ 19 ከዛ በዛ ጁላይ 20 ወይም ጁላይ ከዛ በኋላ ደግሞ እዛ ውስተን ዳላስ አካባቢ ልጆች ከቻሉ እዛም ጎራ ብዬ ለማለፍ እሞክራለሁ። ስለዚህ የቀሩት ከተሞች የሚባሉት እና ሳን ፍራንሲስኮ እና አትላንታ፣ ሳንዲያጎ፣ ዴኒቨር እና ላስ ቬጋስ እያሰብኩኝ ነው። እዛ ያሉት ደጋፊዎቻችን ወይም ማህበረሰቡ እንደተዘጋጀ ወደ እነዚህ አካባቢዎች ለመሄድ ፕላን አለኝ። አሁን ያለቀለት ፕላን ግን የዊስተን 19 ጁላይ 19 ላይ የሚደረገው በዊስተን ላይ የሚደረገው እና ጁላይ 5 ዋሽንግተን ዲሲ ላይ የሚደረገው ስብሰባ ቀን ተቆርጦላቸዋል።
እንግዲህ ጁላይ 19 ሂውስተን ቴክሳስ ያለ የኦሮሞ ማህበረሰብ ስብሰባ ላይ ተገኝቶ ከርሶ ጋር እንደሚዋይ ተስፋ አደርጋለሁ። በዚሁ አጋጣሚ መልእክቱን አስተላልፋለሁ። ፕሮፌሰር እንግዲህ ቀጣዩ ምርጫ እናካሄዳለን ይካሄዳል ብለዋል። እንግዲህ የኦሮሞን ህዝብ ወክላችሁ ነው እናንተ በተለያየ በኦሮሚያ ክልል የምትወዳደሩትና እንደው ካለፈው ምርጫ ያሁኑ ምርጫ ምን ልዩ ያደርገዋል? እውነት እንደው በምርጫ ካርድ የኢህአዴግ መንግስት ከስልጣን እናስወርዳለን ብላችሁ ታስባላችሁ ወይስ እንደው ለማሯሯጥ ይሆን? ምርጫኛ የምናየው ለትግል መሳሪያ ነው። በምርጫ ጊዜ በሌላ ጊዜ የማታገኘው ሚዲያ ታገኛለህ። በምርጫ ጊዜ ሌላ ጊዜ የማታገኘውን የመንቀሳቀስ እድል ይሰጣል። በምርጫ ጊዜ ለምሳሌ ሚሊዮኖችን ጋር ለመድረስ ሌላ ጊዜ የሚዘጉ በሮች በተወሰነ ደረጃ ይከፈታሉ። ለምሳሌ ምርጫ 1997 2002 ኦሮሚያን ከዳር እስከ ዳር ለማዳረስ ሞክራለሁ። ድርጅታችን ለማስተዋወቅ ችለናል። ለምሳሌ ከአዲስ አበባ እስከ ጉጂ ቦረና ድረስ እስከ ሞያሌ እኔም ጭምር ተንቀሳቅሻለሁ። ከአርሲ ባሌ እስከ ግንር ድረስ እኔም ጭምር ሄጄ ነበር። ከፍንፍኔ እስከ ሀራር ድረስ ሄጄ ነበር። ባምቦ መስመር እስከ ነቀምቴ አይጮ ድረስ ተንቀሳቅሼ ነበር። ስለዚህ ሌሎች አባሎቻችን ደግሞ በጅማ መስመር ተንቀሳቅሰዋል። ከዛ በዛ ጊዜ በሁለቱ ምርጫዎች ብዙ ሚሊዮኖች ተንቀሳቅሰ ሰውን የሚታገኝበት በዛ ጊዜ ስለሆነ ያንን የዓለም አቀፍ ማህበረሰብን በዛን ጊዜ ጋዜጠኞች የዓለም ህዝብ አይንም ወደ ኢትዮጵያ ስለሚዞር የፖለቲካ ስራዎችን ቀላል ባልሆነ መንገድ የድርጅት ስራ ቀላል ባልሆነ መንገድ መስራት ይቻላል። ሌላው ደግሞ ህዝቡ ተቃዋሚ መምረጥ የደረሰው 97 ላይ ነው። 1997 እንደ ኢትዮጵያ አቆጣጠር የሀበሻ አቆጣጠር ነው። አሁን ትልቁ ችግር መስራት ያለብን ህዝቡ ከዚሁ ፓርቲ ዘላለም ምርጫ እየሰረቀ እንዳይኖር ድምፅ መስረቅ አትችልም መስራት የለብህም ብሎ ድምፁን ለመከላከል ድምፁን ለማስከበር የሚችልበት ሁኔታ ለመፍጠር ነው የምንንቀሳቀሰው። ስለዚህ ዋና ጉዳይ እንቅስቃሴያችን ነው። ወሳኝነቱ የኢትዮጵያ ህዝብ ትግል በቃኝ ብሎ መብቱን ለማስከበር እንዲንቀሳቀስ ነው። የአቅማችን እንግዲህ በዛ አቅጣጫ ነው እየተንቀሳቀስ ያለው ነው እንጂ ኢህአዴግ ስፖንጅ ፍራሽ አንጥፎ በዛ ለስላሳ ፍራሽ ላይ ተኝ ብሎ የሚጋብዘን እንዳልሆነ እናውቃለን። ነገር ግን ለትግሉ ካልጠቀመ እስከ መጨረሻው እንሄዳለን። ካልጠቀመ ግን ለምሳሌ የአካባቢ ምርጫ እንዳደረግነው ምርጫም ላለመሳተፍም የሚችልባቸው ሁኔታዎች ሊኖሩ ይችላሉ። ግን ወሳኙ ነገር ግን ከዛሬ እስከ ግንቦት 2007 ድረስ ምን መስራት እንችላለን? ምን ማድረግ እንችላለን? የተቃዋሚዎችን ድክመት ምን ያክል ልንቀርፍ እንችላለን? ኢህአዴግን አስገድደን ለድርድር ጠረጴዛ ማቅረብ እንችላለን ወይ? እነዚህ ብዙ ያልተመለሱ ጥያቄዎች አሉ። በዛ ላይ መሰባራትና በተለይም ለዚህ ድጋፍ በቂ የሪሶርስ በሀብት የተደገፈ ስራ ለመስራት እየተንቀሳቀስን ነው። ሁኔታውን እንግዲህ እያየን እየገመገምን እንሄዳለን። መልካም የመጨረሻ ጥያቄ ላደርግ የፈለኩት ፕሮፌሰር እንግዲህ እርሶ የፖለቲካ ሳይንስ ምሁር ኖት። የኦፒዶ ባለስልጣናቶች ወይም ኦፒዶ ድርጅቱ ራሱ በአሁን ሰዓት ለሁለት እንደተከፈለና ችግር እንደገጠመው ሳይሰሙ አይቀሩም። አንዳንድ የኦፒዶ ባለስልጣናቶች እየተሰደዱ ይገኛሉ። በፖለቲካ አይን እስኪ የኦፒዶን ድርጅት ይገምግሙልኝ። ከዚህ በኋላ ይሄ ድርጅት ምን ይገጥመው ይሆን? እንግዲህ መከፋፈል ብዙ ጊዜ ይወራል። በተደጋጋሚ ሲወራ ነበር። ይሄ ባለስልጣን ጠፋ፣ ይሄ ባለስልጣን
ፓስፖርት ተወሰደበት እየተባለ ይወራል። የተጨበጠ ነገር እኔ ያየሁት ነገር የለም። የተወሰነ በኦፒዲዮ አካባቢ የተወሰነ ቀውስ ያለ ይመስላል። ምናልባትም ድሮ የቀድሞ ጠቅላይ ሚኒስትር ኦፒዲዮ ይልቅ በነበረበት መንገድ አምላላኪ ማለት የጀመሩበት ጊዜ ሊኖር ይችላል። አንዳንዶቹ ትንሽ አፈንግጧል ተብሎ የሚወራበት ሁኔታ አለ። ሁለት ምርጫ ነው ያለው። ገዢው ፓርቲ ኦፒዲዮ ተላላኪ ካልሆነ በስተቀር ኦፒዲዮን ለማፍረስ የሚንቀሳቀስ ይመስለኛል። ሌላ ኦፒዲዮ ለመፍጠር ማለት ነው። ስለዚህ ገዢው ፓርቲ ምን ያክል ጨክኖ ኦፒዲዮ እንደ ድሮ ካልተላላከለት ሌላ ተላላኪ ለመፍጠር ምን ያክል ጨክኖ ይንቀሳቀሳል የሚለው አንዱ ጥያቄ ነው። ኦፒዲዮም ከዚህ በኋላ በቃን እስከ መቼ ድረስ ህዝባችንን እያስገደልን እያሳሰርን እያስገበደልን እያዘረፍን እንኖራለን ብሎ መቼም በኦሮሞ ህዝብ ወተት ያደጉ ኦሮሞ ውስጥ ያደጉ ኦሮሞ ውስጥ የሚኖሩ ሲሞቱም ደግሞ አልቅሶ የሚቀብራቸው የኦሮሞ ህዝብ ስለሆነ ወደ ህዝባቸው የመጣው ይምጣ ብሎ የሚመለሱበት ሁኔታ ሊፈጠር ይችላል። አሁን ባለንበት ደረጃ ግን የት ደርሷል ብሎን በተለይ ነተሩ ቆንጆ ለመገምገም ትንሽ ቸግሮኛል። የሚወራውና መሬት ላይ ያለው ምን ያክል ይቀራረባል፣ ምን ያክል አንድ ነው የሚለው ነገር ትንሽ ይቸግራል ማለት ነው። መልካም ፕሮፌሰር መረራ ጉዲና የመድረክ ሊቀመንበር እንዲሁም የአዲስ አበባ ዩኒቨርሲቲ ሌክቸረር በእውነቱ ከኛ ጋር ስላደረጉ ቆይታ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ ፕሮፌሰር። እኔም ለተሰጠኝ እድል አመሰግናለሁ። Kenya
ያ ረቢ ጉዳ ሮሮም ባየቴ ብሏል። ችግር መከራ ሊቆም የሚችለው በጋራ ተባብረው እጅ ለእጅ ተያይዘው ሲሰሩ ብቻ ነው። ሰይፈ ነበልባል ሬዲዮን ከጀመርን 3 ዓመት ሊሞላን ነው። አሁን ለየት ባለ መንገድ ሰይፈ ነበልባልን ወደ ኦሮሚያ በቀጥታ በሳተላይት ለማሳለፍ እየሰራንበት እንገኛለን። የኦሮሞ ሕዝብ ከጎናችን ቆሞም ሰይፍን እደግ ተመንደግ ሊለው ይገባል። ከሰይፍ ጎን ቆመው ሰይፍን ሊያሳድጉ ለወገኖቻቸው ለገበሬዎቻችን ለወንድሞቻችን ትክክለኛ መረጃ ትኩስ ወሬ እንዲደርስ ማድረግ አለባቸው እንላለን። ኦሮሞ ሕዝብ ይተባበር። 50 ሎሚ ለ50 ሰው ጌጡም ለአንድ ሰው ሸክሙ ነውና። የሰይፈ ነበልባልን ሬዲዮ ፖስታ ቁጥር እንገልጻለን። ሰይፈ ነበልባል ሬዲዮን 36016 ሂውስተን ቴክሳስ 77236 ብላችሁ መጣጥፍ ብትልኩ ሰይፍንም ለመርዳት የምትፈልጉ ወገኖች በዛ በኩል ብትልኩልን ይደርሰናል። ሰይፍን ለማዳመጥ በስልክ ለምትፈልጉ 712 432 7229 ደወል አድርጋችሁ ፕሮግራሙን ይከታተሉ። ቀላል መንገድ 712 432 7229 የሰይፈ ነበልባል ሬዲዮ ፖስታ ቁጥር 36016 ሂውስተን ቴክሳስ 77236 ሰይፍን ይርዱ፣ ከሰይፍ ጎን ይቁሙ። እውነተኛ የዜና ምንጭ Gasaogi balleja sani baharotu masa fakini sani barwago kutu onini sani nabi kamagar lalkero isa isa አድማጮቻችን እንግዲህ ለእናንተ ያለው ፕሮግራም እያበቃ ሙዚቃም እየጋበዝናችሁ እያዝናናችሁ እስካሁን ሰዓት ቆይተናል። ከዚህ በኋላ ደግሞ የመሰናበቻ ሙዚቃ እየጋበዝናችሁ ለሚቀጥለው ሳምንት በሰላም ያገናኘን እያልን የጀመርነውን የጅማ ዘፈን ወደ እናንተ አቅርበን እንሰናበታለን። ጅማዎች ይመቻችሁ። እስከ ሳምንት መልካም ሁሉ እየተመኘውላችሁ አዘጋጅቼ ያቀርብኩላችሁ ደሪ ዓለሙ ከዮባይሳ ጋር በመሆን ነው። ሳምንቱ ቸር ይሁን። ሰላም Jumma, Sirana, Puna, Kufane.
Abdi